ፍልስስ ያለ አፓርትመንት ላይ ህይወታቸውን እየኖሩ በማን ብር? ኢትዮጵያ ቤተሰቦቻችን በሚከፍሉት ግብር ነው የእነሱ ደሞዝ የሚከፈላቸው። የእኛ ቤተሰቦች ኢትዮጵያ ግብር ባይከፍሉ ለመንግስት እነሱ ደሞዝ አይከፈላቸውም። ቤተሰቦቻችን በሚከፍሉት ግብር ያ ብር ወደ ዶላር ተቀይሮ ነው ሳውዲ ተልኮ ደሞዛቸው ተከፍላቸው ፍልስስ ብለው ምን የመሰለ መኪና እየነዱ ምን የመሰለ አፓርትመንት ላይ ህይወታቸውን የሚኖሩት የእኛ ቤተሰቦች በሚከፍሉት ግብር ነው። ስለዚህ የመጠየቅ መብት አለን። ደሞዝ እየበሉ እስከሆነ ድረስ ስራቸውን ይስሩ። በነፃ አይደለም እኮ የተቀመጡት፣ እየተከፈላቸው ነው። ለስንት ችግር በሌላ ጉዳይ ከኢድ በኋላ ትፈታለች አሉ። አምነን ጠበቅናቸው። ይኸው ወፍ የለም እስካሁን ድረስ። ጭራሽ ስልክንም ነው የማያነሱት። ማንንም አይፈሩም፣ ማንንም አይሰሙም። ምን አይነት የልብ ልብ እንደሆነ እንደዚህ የተሰማቸው አላውቅም። እኔ እየተዘጋባቸው የመጣው ይምጣ፣ የደረሰው ነገር እኔ ላይ ይድረስ ብዬ ድምፅ ሆኜ ቪዲዮ ሰርቻለሁ። እናንተ ደግሞ ይህንን ቪዲዮ ሁሉም ስደተኛ አረብ ሀገር አይደለም አይመለከተኝም አትበሉ። እናንተ አረብ ሀገር ባትሆኑ አውሮፓ አሜሪካ ብትሆኑ አረብ ሀገር እህት ትኖርካለች፣ ዘመድ ትኖርካለች፣ ኢትዮጵያዊ እህት ካለች አረብ ሀገር። ስለዚህ አውሮፓ አሜሪካም ያላችሁ ድምፅ ሆኑን ለእኛ አረብ ሀገር ላለን እህቶቻችሁ እና ይህንን ቪዲዮ ሼር ዲዩት ሪፖስት አድርጋችሁ ውጭ ጉዳይ ምላሽ እንዲሰጠን እንፈልጋለን። ኤምባሲውን እንዲጠይቅልን እንፈልጋለን። ለምንድን ነው ዜጎች ችግር ላይ ሆነው ድረሱልኝ እያሉ እየደወሉ ስልክ የማይነሳው? እስኪ ሁላችሁ ሞክሩ። የሳውዲ ኤምባሲ ቁጥር ላይ ከጉግል ላይ ያውጡና፣ አያነሱም። ኔቨር እኮ ነው የማያነሱት። ቁጥሩ የተቀመጠው ለጌጥ ነው። ሰው እየሞተ ድረሱልን እያለ የማያነሱ ኬርለሶች እና ሁላችሁም እየገባችሁ ኤምባሲ ሳመለክት መጣሁ እኔ ጋር እባክሽ ኤምባሲ ስንደውል እያነሱልን አይደለም። የኤምባሲ ቁጥር ሰጣቸዋለሁ፣ ሲደውል አይነሳላቸውም። እኔም ስደውል አይነሳልኝም። በዋትሳፕም የኤምባሲ ስታፎች ጋር የተደበደቡበትን ፓስፖርት ኮፒያቸውን፣ ሎኬሽናቸውን፣ የአሰሪዎቻቸውን ቁጥር፣ የወሰዳቸውን ኤጀንሲ ቁጥር እየላኩኝ ሁለት ራይት እየሆነ እየተመለሰልኝ አይደለም። እያንዳንዱ ለማወራው ነገር ማስረጃ ማቅረብ እችላለሁኝ። ስደውልም ሪካርድ እያደረኩንም ደግሞ ስንቴ እየደወልኩ እንደማይነሳልኝ ማለት ነው። እኔ እንደ አንድ ኢትዮጵያዊ ወንዴ ጋር መሆን ነው እንጂ እዚህ አይመችም። አይ ቅርብ ነው፣ ከሶፋም ላይ ቢሆን እንድናመለክትላቸው ከአንድም ሁለት ሰው ሴቶች በቅርብ ጊዜ ፖሊስ ጋር ደውዬ ነው መዲና የምትባል ልጅ አሰሪው አስገድዶ መድፈር ሲሞክርባት በሌሊት አልቅሳ የምትባል ልጅ መዳሟ 4 ቀን ያለ ምግብ እበር ዘግታባት ቢሮ ጋር ደውዬ አሁን ፖሊስ ጋር ልደውል ነው ስላቸው ነው ቢሮ ሄደው ያወጧት ከዛ ቤት። እና ኤምባሲ ምን እየሰራ ነው? ሪያድ የሚገኘው የኢትዮጵያ ኤምባሲ ምን እየሰራ ነው? እባካችሁ ስልክ አንሱ፣ ስንደውልላችሁ እባካችሁ። ወገን እያለቀ ነው። አመሰግናለሁ። ሁላችሁም በዚህ ኢሜይል ለውጭ ጉዳይ ኢሜይል አድርጉ፣ ድምፃችንን አሰሙልን። ከሞቱ በኋላ አስክሬናቸውን መሸኘት ሳይሆን በህይወት በቁማቸው እያሉ እህቶቻችንን እናድናቸው። ይህ ቪዲዮ ሁሉንም ኢትዮጵያዊ ይመለከታል። ሁሉም ኢትዮጵያዊ ሁላችሁም ገብታችሁ አሁን ሼር ዲዩት ሪፖርት እና ምላሽ እንፈልጋለን። ከውጭ ጉዳይ ቪዲዮ ደርሷቸው መልስ እንዲሰጡን ኤምባሲውን እንዲጠይቁልን እንፈልጋለን። ፕሊስ ሁላችንም አንድ ላይ ካልጮኸን አይሰሙንም። ውጭ ጉዳይ ነው የኤምባሲዎች አለቃ። ውጭ ጉዳይ ማወቅ አለበት ሪያድ ያለው ኤምባሲ ምንም አይነት ስራ እየሰራ እንዳልሆነ። ምንም አይነት ትናንትና አንድ ልጅ መጥቶ እኔን ይሰሙኛል አለ። እሱም ብቻ የሚሰሙት ከሆነ አንድ ብሔር ነው የሚሰሙት። ለብሔር ነው የቆሙት ማለት ነው፣ ለሰውነት ሳይሆን። ኤምባሲ ተቋም ነው፣ ሀገር ነው። እንደ ሀገር ሁላችንንም ሊሰማ ይገባል። ማንኛውም ኢትዮጵያዊ ደውሎ ኤምባሲ እርዳታ ሲጠይቅ ሊያገኝ ይገባል። በእኔ በኩል የመጣ ሰው ሲሆን ይረዱልኛል አላለ። አንተ በኩል የመጣ ብቻ የሚረዱ ከሆነ ለአንድ ብሔር ነው የሚያገለግሉት ማለት ነው። ወደ ትዕግስት እንሂድ። ሙያ ቤዝ ኔትወርኳ ሲሰራላት አስገባት። እሺ ፕሊስ። አቡ እንዲመርጡሽም ተናገሪ። ታውቁት እኮ ምረጡኝ ማለት ወድግፍ አድርጌ ታውኩት። ምን ነበረ ሳፊ ዘ ክራውን ኦፍ ሂውማኒቲ አዋርድን ታውቁት እኮ ምረጡኝ ማለት። ምክንያቱም ወቃነ ሌሎች ትልልቅ ሰዎች ባሉበት እኔን ትንሿን ማን ይመርጠኛል? ተውኩት።
መጀመሪያም እሺ ብዬ መስማማት አልነበረብኝ። ሲያስገቡኝ አልፈልግም ማለት ነበረብኝ። ኦር ደግሞ ቪዲዮ መስራት አልነበረብኝ፣ ማሳወቅ አልነበረብኝ። ብዙዎቹ እኮ ማሪ እንትን ማድረግ ስለማይችሉ ነው፣ ካርድ ስለሌላቸው ነው እንጂ በጣም ነው የምትመረጩ። ተከታዮች እንዳለ የመደምጠመ ደጋፊዎች ካርድ የላቸውም። እዛ ማለት የለብሽማ ማሪዬ። በነፃ ቢሆን ኖሮ እኮ ካርድ እንደሌላቸው እያወቁ ካርድ እንደሌላቸው እያወቁኝ የኔ 80 ወይ 90% እንዳለ ማለት ትችላለች። የኔ ወዳጆች ደጋፊዎች ካርድ የላቸውም እንጂ ወላሂ ካርድ ቢኖራቸው ሲጀመር አይሰስቱም አንቺን ለመምረጥ። እና ደግሞ ወላሂ እኔ ብዙ ሰው 3 ሰው 4 ሰው ራሱ ካርድ ስጪኝ ብሎ ይለምኑኛል በዚህ ጉዳይ ወላሂ። እንዳለ አረብ ሀገር ናቸው፣ እንዳለ የመዳም ቅመሞች ናቸው። ስለዚህ ካርድ የላቸውም፣ ሊመርጡኝ አይችሉም። ምን ያድርጉ? ኢትዮጵያ ባለ በቤተሰቦቻቸው ይህም የተመረጥኩትኝ ይችን ምርጫ ስንት ነው? ስንት ሰው መርጦኛል ጋይስ። እነዛም ኢትዮጵያ ባሉ ቤተሰቦቻቸው አስመርጠውኝ ነው የሚሆነው። እኔ ደግሞ ይሄን አንደርስታንድ አድርጌ ቪዲዮ መስራትም አልነበረብኝም፣ መናገርም አልነበረብኝ ማለት አይ እንኳን ተናገርሽ እንደ ብትናገሪም እኮ ማሪ ሞክረው ነው ያልተሳካላቸው። እንዴት ዲፌንድ ላድርግላቸው እንጂ ባይገቡ ያው የአርናት ስሞል ያልኩትኝ በእነዚህ ትልልቅ ሰዎች መሀል ላይ እሺ ብዬ ካምፓኒ ውስጥ ያስገባኝ ስኪት ነው ማለት ነበረብኝ። አንቺ ራሱ ትልቋ ሰው ሴትዮ ነሽ ማሪ። ለመዳም ቅመሞች ነው እናትነት ለሁሉም ወላሂ ለሁሉም ለመዳም ቅመሞች ሳይሆን ለነጋዴዎች፣ ለሁሉም ሰው እሺ ላርገው። ጽሁፉን ይችላል አርጊ ወላሂ ምረጧት ደግሞ የምትችሉ ውዶቼ። $1 ነው። ውጭ ያላችሁ አውሮፓ፣ አሜሪካ ምናምን ያላችሁ ለእናንተ ባልጠቅማችሁም እኔ የምጠቅመው ለመዳም ቅመሞች ቢሆንም በመዳም ቅመሞች ስም እስኪ ምረጡኝ። ለእነሱ ስትሉ ምረጡኝ እንጂ እኛ ምን ትጠቅመናለች ሀቢባ ብላችሁ ላትመርጡኝ ትችላላችሁ። አውሮፓና አሜሪካ ያላችሁት ኢትዮጵያ ያላችሁ በአንድ ኢሜይል ደግሞ ይመስለኛል ከ2 በላይ መምረጥ አይቻልም አይደለ? በአንድ ሴም ካርድ አንዴ ነው በቃ እኮ ኢሜይልሽን ራሱ ቁጥሩ ከገባ በኋላ ቬሪፊኬሽን ድጋሚ በጣም አንድ ነው የሚሆነው። አንድ ነው በቃ በአንድ ሴም ካርድ ነው የሚመረጠው። በቴሌ ብር መክፈል ይቻላል፣ በኢትዮጵያ ንግድ ባንክ መክፈል ይቻላል። ውጭ ሀገር ያሉ ሰዎች ደግሞ በቪዛ መክፈል ይችላሉ። ኢሜይል የለውም፣ ከኢሜይል ጋር ያገናኙ። ስልክ ቁጥር ነው የሚያስፈልገው ለመምረጥ። ስልክ ቁጥራችሁን ታስገባላችሁ። ኢትዮጵያ ውስጥ ያላችሁ የመዳም ቅመሞች ደግሞ ኢትዮጵያ ባሉ ወዳጅ ዘመዶቻችሁ፣ ጓደኛችሁ፣ ቤተሰቦቻችሁ ማስመረጥ ትችላላችሁ። እንዴት እንደሚመረጥ ቪዲዮ አስቀምጫለሁ፣ ፒን አድርጌያለሁ። እሺ ቪዲዮ በሞባይል ባንኪንግ ይቻላል። በሞባይል ባንኪንግ ስቴፑን ተከትላችሁ ብቻ መሄድ ነው። ቀላል ነው ስቴፕ። ቪዲዮን እያየሽ ስታደርጊው ይገባሻል። እንደዚህ ግን አሁን አይገባችሁም። ቪዲዮን ይሄ ስክሪን ሪከርድ ያደረግሽው ቪዲዮ አለ አይደለ? እሱን ከፍተውት እሱን አንዳንድ እያዩ ይገባቸዋል። በዛ ነው የሚገባችሁ ስቴፑን መከተል። ለውጭ ሀገርም ለኢትዮጵያም ሰርቻለሁ ስክሪን ሪከርድ እና ባዮ ላይ ፒን አድርገዋለሁ። ኦኬ እሱን ስቴፕ ተከትላችሁ in Ethiopia you can as many times as you can habuye really but by one number ኢትዮጵያ ውስጥ ያለ ሰው በአንድ ቁጥር ፈለገውን ያህል መምረጥ ይችላል። ግን አይቆጥርም ማሪያ። እነሱ ብሩን ይቆርጡታል እንጂ ያንቺ እንትን አይቆጥርም። አሁን ቆይ እኔ አሁን በአንድ ልቁረጥልሽ እና ማሪያ ሀቡዬ እዩ በዚህ ዳውን እህቴን ቁረጭልኝ እላትና ከጨመረ 2 3 ምንም ችግር የለም። 2 3 ቁረጥልሽ እና አንድ ነው እንትን አይልም፣ አይቆጥርም። አንዴ ነው የሚቆጥረው። አንዴ ተሞክረውና ታያለሽ። አሁን ገብተሽ ይሁንና ቁጥሩን ከዛ እንደምታያለሽ። አሁን ሊያው ቆይ ስንት ሰው እንደመረጠ አንዴ በአንድ ስልክና በአንድ እንትን አንዴ ከመረሽ አንዴ ነው የሚሆነው። ደጋግሞ ቢቆርጥም እንትን አይልም። በተለያየ ሰው ስም ግን ይችላሉ። ቤታቸው ውስጥ ባለ የተለያየ ሲም ካርድ እኮ በተለያየ ሲም ካርድ ነው የሚገባው። ቁጥሩ እንትን ስለሚሆን ኦቲፒ ስለሚመጣበት እስካሁን አንደኝነቱን የያዘው አክሊሉ፣ ከዛ አዶናይ፣ ከዛ ጆ የኔ ማሻአላ እንደውም 3000 መድረሴንም አላወቅኩም ነበር። እግዚአብሔር ይስጣችሁ 3000 ያደርሳችሁኝ። 3115 ደርሷል የኔ አሁን
ዜድ ሀቡ አለሁ እያለች ነው ማሪ መጣለች። ዜድ ሞዴሬተሯ እሺ የኔ 3115 ደርሷል እና ሪምሻ እስቲ ትሞክረው። እሺ ቆይ እነግራታለሁ። 115 1 2 3 የተሞክረው እና እሺ እንትን ከዛ የሚሆን ከሆነ እንድነግራቸው ማለት ነው። እሞክርልሽ እና አሁን ታይዋለሽ። እሺ እሺ። ትዕግስት ነቀላት እንደ ኔትወርክ መርጭሻ ሁሉም ኢትዮጵያ ይመለከተዋል። በተለይ ስደት ላይ ያለ እኛ አረብ ሀገር ያለን ሰዎች እራሳችን ለራሳችን ካልጮህን ማንም የለንም። ሁላችሁም ሼር ዲዩት ሪፖስት አድርጋችሁ የሳውዲ ኤምባሲ ምላሽ ይስጠን በሁሉም ችግሮች። እስከዛሬ ምላሽ ባልሰጣቸው ከሌላ ጀምሮ ከሀና ጀምሮ እኛ ውጭ ጉዳይ ቅልቦችን እየላክን ቪዲዮ ደብዳቤዎቹ እጄ ላይ ያለ ደብዳቤ እየተጻፈላቸው ደብዳቤ አይመልሱ። በጣም ጥጋበኛ ናቸው እና የዚህ ጥጋባቸው ምክንያት ምን እንደሆነ ውጭ ጉዳይ ጠይቆ ምላሹን ያምጣልን። ደሞዝ እየበሉ ለምን ችግሮቻችንን እንደማይፈቱ ለምን እንደማይሰሙን አለቃቸው ውጭ ጉዳይ ይጠይቅልንና ምላሽ ይስጠን። አለቀ። እሺ ትዕግስትንም ኔትወርክ ነክሎታል። አቤ ሴት አለች አስገባት። ወቶችን የኢየሩስ የገንዘብ ችግር ካልሆነ ሜሉዬ ዜድ ቃልሽ ይሰረዝ። መታለች ዜድ ሜሉ መታለች። ሳዲና ላይተሯ ፍቅር ሜሉ መታለች። ይሰረዝ ያልመጡት ሳዲና ላይተሯ አዲስ ህይወት ብቻ ናቸው እና ቂርቆስ ሜሉ የኔ ናት። ቂርቆስ ላይተሯ ሳዲ አዲስ ህይወት እነዚህ አራቱ ሞዴሬተሮች በተከታታይ 3 ቀን መጥተው አያውቁም። እሺ ትዕግስትም ኔትወርክ ነቀዳት የሚያቤስም። ስለዚህ ሌላ ሰው እናስገባለን በቦታቸው። እሺ አስተማሪ ታሪክ አለኝ ብላችሁ አቡይ የገንዘብ እርዳታ አይደለም እባክሽ አስገብኝ። እሺ ግቢ። ኧረ ሉሊት ደፋር ነሽ። ፎሎ እንኳን ሳታረጊኝ እርዳታ ይንፈልግብኝ ያለሽ እንዴ? ውጪ። ያንቺ ፎሎ የኔን ህይወት የሚቀይር መስሎሽ ነው ፎሎ ያላረግሽኝ? ውጪ። እሺ የኔ ታሪክ አብዬ እኔና ባለቤቴ የተገናኘ ነው አንድ ሱቅ ላይ ነው። ያ ሱቅ እሱ ልብስ ሰፊ ነበርና ልብስ እየሰፋ እኔ ደግሞ ፀጉር ሰራተኛ የውበት ባለሙያ ነኝ። ፀጉር እየሰራሁ እዛ ቤት ነበር የተገናኘ ነው። እኔም ጠንካራ ሰራተኛ ነኝ፣ እሱም በጣም ጠንካራ ሰራተኛ ነው። ያን የስራ ፍላጎቱን አይቼ ተገናኘን እና የሚገርምሽ ነገር በቃ እሱም ሌሊት ሙሉ ሲሰፋ አድሮ እኔም ሌሊት ሙሉ ቀንም እንደዛ ፀጉር እየሰራው በቃ የሰውዬ ስራ ይወዳል፣ ጎበዝ ነው፣ የስራ ፍላጎት አለው፣ አብረን እናድጋለን ብዬ ተጋባና ሁለታችንም ከምንሰራበት ቦታ ተያይዘን ያው ጎጆ ወጣን ነው የሚባለው አይደል? ጎጆ ወጣን እና ቤት ተከራየን። እሱም ያችን ልብስ እየሰፋ እዛ ሱቅ ላይ፣ እኔ ደግሞ እዛ በእሱ የሚሰፋውን እየተኮስኩ እየዘመዘምኩ ስራ እየሰራው በር ላይ ደግሞ ቡና እየሸጥኩ በዛው። የዛን ጊዜ ቡና የሚገርምሽ ነገር 1 ሲኒ 50 ሳንቲም ነበር የሚሸጠው በኢትዮጵያ። እየሰራው ረዥም ዓመት በቃ ጥሩ የስራ ትግል አድርጌ ስራዬንም እያሻሻልኩ ሱቃችን እያደገ መጣ።
በዛ ማከል አመት እንደቆየን ከዛ በኋላ እኔም የመጀመሪያ ልጄን አረገዝ ልጃችንም ተወለደ። ስራችንም ከፍ እያለ መጣ። ልጄ ግን የሚገርምሽ ሲወለድ የአካል ጉዳት ነበረው። እጁ አይሰራም፣ እግሩም አፉም አይናገርም። ሲወለድ ከነ ጉዳቱ ነው የተወለደው ልጄ እና በቃ በጣም የሚያሳዝን ነው። ልጄ 2 ዓመት እስከሚሆነው ድረስ በጣም በቃ ያለቅሳል፣ ይነጫነጫል። እኔም መንቀሳቀስ መስራት አልቻልኩም። ከአቅሜ በላይ ሲሆን በቃ ልጄን እናቴ ልውሰድልሽ አለችኝና ልጄን ሰጠው ለእናቴ። 2 ዓመት ሲሆነው ለእናቴ ሰጠኋት። እናቴ እንድታሳድግ በቃ አንቺም ሌላ ውለጅና አሳድጊ ያለችኝ። ልጄ ጉዳቱ እንደዛው በቃ አልተሻለውም። ረጅም ጊዜ እናቴ ይዛ እየተንገላታች ቆየች። እኔ እና እሱ እየሰራን የሚገርምሽ ነገር በሳምንት 100 ብር ከምንጥለው እቁብ እያደገ በሳምንት 1000 ብር እየጣልን ከዛ በኋላ 2000 ብር እየጣልን እቁባችንም ከፍ እያለ ሱቃችንንም እያሳደግን ስራችን በጣም ከፍ እያለ ሄደ። ስራችን በጣም እያደገ ሄደ። ከኛ ኮኔ አሁን እጅ ስራ እየሰራው ብዙ ነገር እያደረኩኝ መስፋት ለመድ እና ለኔም አንድ መኪና ገዛልኝ። እሱም እየሰፋ ወንዶች ይሰፋል፣ እኔ ሴት ሰፋለሁ። እየሰፋው በቃ እየሰራው ስራዬን ከፍ እያደረግን ስራችን እያሳደግን ሄድን። ስራችን እያደገ ሲሄድ ሰራተኛ መቅጠር ጀመርን። ሰራተኛ ቀጠርን። በሳምንት ለነሱ እሱ ትንሽ ትምህርት የለውም። እንደገና አንድ አይኑም አካል ጉዳተኛ ነው። እሱም አንድ አይን የለውም። የሚገርምሽ ነገር በእድሜም ደግሞ ከኔ ይበልጣል። ስለሚበልጥ በቃ እኔ የተማርኩ ነኝ። ሰራተኛም የሱቁን ወጪ ገቢ የምመዘግበው እኔ ነኝ። ያ ሁሉ ሲሆን ግን ስራ ሁሉ ሂሳብ ምናምን በሱ ስም ነው አካውንት ተከፍቶ ብር የሚገባው። እሱ ይፈርማል፣ እኔ ብር አወጣለሁ። እንደዛ ነገር ነው የምንሰራው። እና መጨረሻ ላይ በቃ በጣም እየሰራን ከአንድ ሰራተኛ 2 እያልን 3 እያልን ስራው በጣም አድጎ ወደ 20 ሰራተኛ ቀጥረን ልብስ ስፌት እንደ ጋርመንት ከፍ አድርገነው ክፍለ ሀገር ላይ ነው በደንብ እየሰራን ስራው አድጎ በሚሊዮን የሚቆጠር ገንዘብ አገኘን። ሱቅም ገዛን 2 ቦታ በደንብ እየሰራን ነበር። መጨረሻ ላይ በቃ እሱ ብቸኛ ነው። በቃ ዘመድ የለህም ምናምን ስትለው ማዘር እኔ ዘመድ የሚባል የለኝም፣ በልጅነቴ ነው ከሀገሬ የወጣሁትና ዘመድ የሚባል የለኝም፣ ዘመዶቼን አላቅም እና አገሩንም አታውቅም የተወለድክበትን ስትለው እናቴ አውቃለሁ አካባቢውን ካወቅክ ታዲያ እዛ እኮ አክስትና አጎት እንኳን ዘመድ አይጠፋም። ስለዚህ ሂዱና ከሷ ጋር እኔ ልጆቹን ከዚህኛውም ከታማሚው በታችም ወልጄ ነበረ እና ያን ልጅ ያዙ እኔ ይዛለሁ ሂዱና ኑ አለችን። ተያይዘን የሱ አገር ጎጃም ነው። ጎጃም በገጠር ነው። ሄድኩኝ እኔ ወደዛ ሄጄም አላውቅም። ረጅም አገር ነው። ሩቅ አገር ነው። ሄድን በፈረስ በበቅሎ ብለን የአካባቢውን ስለሚያውቀው ወደ መንጦለ ማርያም የሚባል አገር እዛ ሄድን። በፈረስ በበቅሎ ሄድኩኝ። ሄደን ዘመዶቹን አያውቁትም እነሱ በልጅነቱ ስለወጣ እንደገና አይኑም 2 እያለ ነበር ከአገሩ የወጣው። ስለዚህ አይነ ስውር አንድ አይን መሆኑን አያውቁም ብሎ ገና ብዙ ነገር ምልክት ነግሯቸው ዘመዶቹን አገኘናቸው። ከዛ ዘመዶቹን አገኘን። አይኔ እንደዚህ ሆኜ ነው ብሎ ሁሉንም ነገር ሲያስረዳቸው ማንን ያገኛል? እናት አባቱ ሞተዋል። እህቱን ያገኛል። እህቱ የእናቱን ልጅ አገኘ። በቃ ብዙ እዛ ተዋወቅን። እኔም እዛ በቃ ተጠያየቅን። ልጆች የነሱን ደግሞ 2 ይዤ መጣሁ። እኔ እዚህ ገጠር ከብት ከምትጠብቁ ኑ እዛ ከተማ ስራ አለ እኔ ጋር ስራ እንረዳዳለን ብዬ ከገጠር ይዣቸው መጣሁ እና ይሄ ሁሉ ሆኖ ሳለ ልጆቹን አመጣው። እውነትም እሱም ከዘመድ ተገናኘ። በቃ ያው ዘመድ መጣ እንግዲህ
መጠያየቅ ጀመረ። ልጆቹንም አስተማር ሙያም አስተማር እንደገና ልብስ እየሰፉ እንዲተዳደሩ አንድ ነገር መንጃ ፈቃድም አወጣው። ሁለቱም ወንዶች ናቸው ያመጣዋቸውና የነሱ እናት በቃ በዚህ መካከል መመላለስ ጀመረች። የሱ እህት ማለት ነው ከእናቱ የምትወለደው እየተመላለሰች ስትመጣ በቃ እሷ በቁጥጥር ስር አድርጋዋለች ወንድማችንን የሚል ሐሳብ ጽንሰ ሐሳብ ይዘው ተነሱ። በጣም የሚገርምሽ በቃ እንዴት ነው በተንኮል ነገር ይዘው ሴራ ጠንስሰው ተነሱና የምትቆጣጠረው እሷ ነች። ሁሉ ነገር ሂሳብም እሷን የምትቆጣጠረው ይሄ ነገር አይሆንም። ስለዚህ አንደኛው ከፍ የሚለው ሱቅ መግባት አለበት ብለው ከኔ በኋላ ተማከሩና ልጁን ሱቅ አስገቡት። የሱን የእህቱን ልጅ ማለት ነው። በዚህ መካከል በቃ እኔ ሂሳብም እንዳልሰራ በቃ ቤት መሆን አለባት ብለው እኔን ወደ ቤት መለሱ። የሱ የበኩት ማለት ያንቺ የራስሽ ልጅ አይደለ? ቤት በተመለስኩበት ሰዓት እኔ በቃ ቤት እየሰራው በሱቁን ጭራሽ ወደ ሱቅ እንዳልደርስ አደረጉኝ። እንዳልደርስ ንብረቴን እንዳልቆጣጠር በቃ እንደ እንትን አዲስ አበባ ሄጃ አብሬው ዕቃ ማመጣው እኔ ነኝ። የሚገርምሽ ነገር ወልጄ በመሀል ወደኋላ ልመልስሽና አንዴ በመሀል ስወልድ ሙት ተገላገልኩና ኦፕሬሽን ሆንኩ። ያን ሙት የወለድኩ ልጅ በቃ ልጅ አጠገብሽ የለም 20 ቀን ገና ሲሆነኝ አጠገብሽ ክርስትና የለ ልጅ አልተወለደም። ስለዚህ ነይ እንሂድ በዛውም ሀዘንሽን ትረሻለሽ በዛው ብሎኝ በ20 ቀኔ መርካቶ ሄድኩ። የሚገርምሽ የሚያሳዝን ጉዳይ ማለት ነው። መርካቶ ሄጄ እቃ ተሸክሜ ከሱ ባጣ ገዝቼ አይጄ መጣሁ እና እንደዛ ደም እየፈሰሰኝ በቃ ከባድ ነገር ሆኖ በቃ ጫናውን ሁሉ ተቋቁሜ እየሰራሁ እያለ ሱቅ የሚባል እንዳልደርስ አደረጉኝ። እንዳልደርስ መጨረሻ ላይ እኔም በቃ መታመም ጀመርኩ። ሚውታርግ ሙባረክ ታሪኩ ትንሽ ይዛዛል። እስቲ በመሀል እየተቋንጣ አንዳንድ ነገሮችን ነው ማውራት ያስኩት። እየሰራው እያለ ከሱቅ እንዳልደርስ አደረጉኝ። መጨረሻ ላይ እሱም ገንዘብ ወደ ሌላ ቦታ ማድረግ ጀመረ። እኔ ይሄም አልገባኝም። ሌላ እህታቸው ደግሞ አለች። ሌላ እህት አመጣሁና ከገጠር እሷን ፓስፖርት አውጥቼ ሂጂ አረብ ሀገር ፈርተሽ ነው እዚህ ገጠር ከምትቀመጭ ብዬ እሷንም አረብ ሀገር ላኩ። ለካ እሱ ከዚህ ደግሞ ገንዘብ እሷ የላከችው ገንዘብ ነው እያለ በእኔ ሱቅ ገንዘብ በላቤ በጎን እያደረገ እዛ ቤት ይሰራሉ አገራቸው እና በጣም ብዙ ጫና ደረሰብኝ። በጣም ብዙ ጫና መጨረሻ ላይ ሲያቅተኝ ልጄን ደግሞ ከናቴ ላይ ተቀበልኩኝ። 10 አመት ሲሆነው ልጁን አመጣው ከናቴ ላይ ታማሚውን ማለት ነው። ታማሚው በቃ እኔ ጋር መጣው እየኖርን በቃ ከባድ ነገር ነው። እሱም ባለቤት የሚያመዋል የጨጓራ ህመምተኛ ነው። HIV ፖዚቲቭ ነው። እናቱ የሰውየው እናት ታማሚ ነች ያማታል እና በኋላ ምን ታደርጋለች ሴትዮዋ ልጁን ሚስት አበባ ጎመን ኮሰሊያ ከሰጠሽ ተቀበል ስቴንቤም ሻምጣ ማታ ስልኬ ይዞ አለቅም እዚህ ሄሎ አቤት እሺ በኋላ እየዞረ ነው ዋይፋው ነው መሰለኝ። በኋላ ፎሰሊያ አበባ ጎመን ካሮት አንድ እኔ ሊያስር ይፈልጋል። ለምን እሱ ገንዘብ ይዞ እየሄደ ስለነበረ አቡ በጣም ይከብዳል። እንደዚህ አይነት የሚያሳዝን ታሪክ አለ እና ያው ልጄን አይተሽዋል። እስቲ ፕሮፋይሌ ላይ ገብተሽ እዩ። ልጄ 23 አመቱ ነው። መሄድ አይችልም፣ ማውራት አይችልም። ጆሮ ብቻ ነው የሚሰማው። ሌሊት እንኳን ሲተኛ ማገላብጠው እኔ ነኝ። ሰገራውን ግሬ ላይ አድርጌ ነው እንደ አራስ ልጅ ሰገራውን የሚጸዳዳው።
ሀቡ አቤት ትዕግስት፣ እየሰማንሽ ነው እኮ ውዴ። አንቺ ስጠራሽ አትሰሚኝም። የራስ ወይ ኔትወርክሽ ነው መሰለኝ አይሰማሽም። ማ ኢየሩስ የገንዘብ ችግር ካልሆነ ሞዴሬተሮች አስገቧት። ትጻፍና የገንዘብ ችግር አይደለም ብላ ትጻፍና አስገቧት። እና ውዴ ትዕግስት ኔትወርክሽ ነው ይሰማል። ሚት አድርጊና አዳምጪኝ። አዎ ይሰማል። እኔ እናት ኔትወርክ የተቆራረጠ ነው። እሺ አብዬ እና ታሪኩ በጣም 25 ዓመት እኔ የዛን ጊዜ እድሜ እሱን ሳገባ 23 ዓመት ነው። ከዛ በኋላ ሁለተኛ ልጄን ከወለድኩ በኋላ ነው ተመርምሬ ራሴን አወቅኩት። መድኃኒት ጀምሬ መድኃኒት እየወሰድኩ ነው። ረዥም ዓመት ሆኖኛል። አሁን ልጁንም ማሳት ስለአቃተኝ ወገቤ ተቆርጦ ዲስክ መንሸራተት ነው ተብዬ እግሬም ነርቭ ነው። አንድ እግሬም መሄድ አልችልም። በድካም ውስጥ እየኖርኩ ነው ሀቢ። እና የባልሽን ቤተሰቦች ሀብትሽን ስለወሰዱ ለመክሰስ አልሞከርሽም? የኔ ህይወት በጣም የሚከብድ ነው። ሰዎች እንደዚህ አይነት ታሪክ ያላቸው ራሱ አይመስለኝም። ያመጣሁትን 25 ዓመት ሙሉ በትዳር 25 ዓመት ሙሉ የደከምኩበት 3 ሚሊዮን ብር በላይ ጥሬ ብር የት እንዳደረገው የለፋሁበት ራሱ አላውቅም። አሁን ደግሞ ልጄን ደግሞ አሁን ልጄ እየከበደ ሄደ። ውስጡንም አንቺም ፖዘቲቭ ነሽ። እነሱ አሁን የሚሄዱበት መንገድ እነሱ በገንዘብ ነው የሚሄዱት። ሁሉም የሚሄድበት ቦታ እያለቀስኩ ነው የምመለሰው። መልሳት አለው። ፍርድ ቤቱ ስመጣ ደግሞ ልጆች የሚበሉት የለም። ስለዛ ከባድ ነገር ገጠመኝ። በቃ ከአቅሜ በላይ የሆነ ነገር። አሁን ምን ወስኜ ነው እኔና ልጄ ብቻ በቃ መኖር ስላለብን ልጆቼ ማኖር ስላለብኝ ብዬ ነው በቃ ከማብድና ልብሴን አውልቄ ከመሄድ ወገቤን አስሬ ልጆቼን አሳድጋለሁ ብዬ ነው በቃ ወስኜ ተቀመጥ። አብዬ ምን አልሽኝ? አብዬ ምን አልሽኝ? እና ከባድ ነው። ልጁ ደግሞ አሁን እየጎረመሰ ሄደ። እድሜው አሁን እኩዮቹ ጋር ማውራት መጫወት ይፈልጋል። እኔ ደግሞ አልከለክለውም። ልጄን እያወጣው ፀሐይ ላይ እያወጣው ንፋስ እየመጣው ከሰዎች እስቲ አይሰማኝም። እስቲ አብዬ እኮ አንቺ ሚውት ስታረጊ ይቆራረጥብኛል። አንቺ ምን እያልሽኝ? አንቺ አውርተሽ ስጨርሽ ሚውት ስታረጊ አወራለሁ እኔ ለዋቢ አይሰማም። አሁን ይሰማል። ትዕግስት ከጨረሽ እኔ ደግሞ ልናገር እናቴ። አሎ አቢ ወጣትባ ስለዚህ አሁን አንቺ የምትፈልጊው የገንዘብ እርዳታ ነው አይደል? የባልሽ ቤተሰቦች ሀብትሽን የወሰዱብሽን ለመክሰስ ሞከርሽው ስል አብዬ አቤት። ቆይ አንዴ ትዕግስት አንዴ ሚውት አድርጊና አዳምጠሽኝ ከዛ ታወሪያለሽ። አሁን አንቺ ችግርሽ የገንዘብ ነው አይደለ? ፍርድ ቤት የባልሽን ቤተሰቦች ከሰሽ ሀብትሽን ማስመለስ ምናምን አትፈልጊም። ፍርድ ቤት ስመላለስ ልጆቼን ቤት ጥዬ ተራቡ፣ አካል ጉዳተኛው ልጄ ላዩ ላይ ተጸዳድቶ ነው ማገኘው ምናምን። ስለዚህ ገንዘብ እርዱኝ ነው አይደል ባጭሩ? አጠገቡ ያለው ሰው ለምን እንደሚሾካሾኮ ለምን ዝም አይልም? ከስር ከስራው የሚያወራው ሰው ማን ነው? ያቡ ይሰማል? ይሰማል። ኔትወርክ እያቋረጠኝ ነው። አቡ እኮ የገንዘብ እርዳታ ነው አይደል የምትፈልጊው? አብዬ
እና የኔ ታሪክ በጣም እንደዚህ ይመስላል። ይከብዳል። 25 ዓመት ሙሉ የለፋሁበት ወተሽ ግቢ አለ ውጭና ተመልሰሽ ግቢ። እንደ ደከመኝ እኔ ትንፋሽ ያለቀ መልሳ እዛው በተመልሰሽ አስገባት። እኔ ያቅሜን አካውንት ነምበሯን ስጠኝና ያቅሜን ላርግላት እንጂ ቁጭ ቤት ሰበስብልህ አልችልም። እናንተም ያቅሞቹን ግን ቪዲዮ አብርታ ቤቷን ፈትሻችኋል? እንዴት ነው እያችሁ? ግን የቤተሰብ ጣልቃ ገብነት እንዴት ትዳር እንደሚያፈርስ መጀመሪያ በሰላም እየኖሩ ነበረ። የቤተሰብ ጣልቃ ገብነት እንደዚህ አይነት አቋም የሌለው ባል ስታገቡ፣ በቤተሰቦቹ የሚመራ ባል ስታገቡ እንደዚህ ነው። ሁለቱም ታታሪ ሰራተኞች ነበሩ። ልክ ሀብት ሲያፈሩ ቤተሰቦቹ መጥተው ተቀራመቱ፣ መጥተው ገቡበት። ግን እሱ አቋም ቢኖረው ኖሮ አያገባችሁም በእኔ ህይወት። ትናንትና ምንም ሳይኖረኝ